አንድ ቀን ስራ ሰርቶ የማያውቁ ሰዎች ከየት እንዳመጡት የማይታወቅ ሀብት እዚህም እዚያም ባለፎቅ ባለቤት ባለምናምን ሲሆኑ ከየት እያመጣውን ብላችሁ መጠየቅ ካልቻላችሁ ነገ መንግስት ከሆነ ለእናንተም ዕዳ ነው እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው ነው? ሁላችሁም ተቃዋሚዎች ናቸው። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም ይሆናል? አሁን ተቃዋሚ ሆኖ አጓጉል ሀብታም መሆን የለመደ መንግስት ሲሆን ምን ሊሆን ይችላል? ለእያንዳንዳችሁ ሄዴክ ነው። እኛ የምንፈተነው የምንታመሰው ፕራይመርሊ በእኛ ሰዎች ነው። የስራ ትጋት ልግምተኛ በመሆን ብዙ ጊዜ ለራስ ለመዝናት ለመጠቀም በሰበብ አስባቡ እንደ ሰው እንደ ህዝቡ ሳይሆን ወጥቶ ውጭ ሀገር ሕክምና ያለው ለመንሸራሸር የሚፈልግ በጣም ብዙ ኃይል አለ። ይሄ እኛን እየፈተነ ያለው ችግር ነገ እናንተን ማምጣቱ አይቀርም እና አሁን የተቃዋሚ ፓርቲ ሰው አይነካ፣ አይታሰር፣ አይጠየቅ ተውት። እሱን ብዙ ሌባ ብዙ አጭበርባሪ ስላለ መጠየቅ አለበት። ግን መንግስት ስለተቃወመ ብቻ ስብሰባ ተቀምጦ አርባ ምንጭና አንተ አድመኛ ነህ መንግስት በታይ ነህ እያ ደግሞ የሚጫን ከሆነ አደገኛ ነገር ነው። ስለዚህ ችግሩ ያለው እዛም እዚህ መሆኑን አምነን እኛም ውስጣችን ፈትሸን እንድናርም እናንተም ሁላችሁም ባትሆኑ በውስጣችሁ የተሰገሰጉ አንዳንድ ግለሰቦች ሊያጠፉ እንደሚችሉ ብታስቡ ጥሩ ነው። የአንደኛው ፓርቲ አባል ብላችሁ እናንተ የምታውቁት ሰው የእናንተ ፓርቲ አባል እንዳልሆነ ማስረጃ ማቅረብ እችላለሁ። እናንተ የኛ ፓርቲ ትላላችሁ፣ እሱ ከሌሎች ጋር ሰራ ይውላል። ለምሳሌ የብልጽግና ፓርቲ የሚባል ሰው የብልጽግና ያልሆነ የብልጽግና ተብሎ ስልጣን የያዘ ከሌሎች ገንዘብ እየወሰደ እንደፈለገ የሚያደርግ ሰው እንዳለኛ እናውቃለን። ስናባረር ከርመናል፣ ገና ይቀራል። አሁን እናንተም ውስጥ ይሄ ችግር አለ። ፎርማሊ የእናንተ ፓርቲ አባል የሆኑ ግን በስራቸው የእናንተ ያሉ ሰዎች አሉ። በደፈናው የኛ ሁሉ ብፁዕ ነው አትበሉ።